فهذا جوهر محمد. جوهره انعكس على الناس، لم يشتم، لم يقذف، لم يسب، بل كان معاملته طيبة وأرقى من النسيم وأجمل من المسك، لأن الطيب والجوهر أكنميتي كنا مهكاتي كنو أمار لين هركاي سادي غمني غمدي دكتور جاللا جوار محمدي أكنميتي كنا مهكاتي كنو أبين رغلقابه غمني غمدي دكتور جاللا جوار محمدي በታላቅ ትህትና እለምናችኋለሁ። ፈጣሪ ያክብራችሁ። ፈጣሪ ኢትዮጵያን እናንተን ይባርክ። መጪው ዘመን ለኢትዮጵያ ለአፍሪካ ብሩህ ነው። ተደምረን እንሻገራለን። አመሰግናለሁ። ኡስታዝ ያሲን ኑሩ የነጀዋርን መፈታት አስመልክቶ እንዲህ ይለናል። የታሰረ ተፈቶ ከቤተሰቡ ጋር ሲቀላቀል ደስ ይላል። ወንድሜ ጁሃር ሐምዛ እስክንድር እንኳን ለሀገር አበቃችሁ። ስንክሳሯ ለበዛባት ሀገራችን አዲስ ምዕራፍ ትሆኗትና ተራማጅ አጀንዳ ይዛችሁ ትመጡ ዘንድ ተስፋዬ ነው። ድሮም እስር ለሀሳብ ልዩነት መፍትሄ ሆኖ አያውቅም። ጅምሩም አዎንታዊ ውጤት ያመጣ ዘንድ ምኞቴ ነው። አላህ ሀገራችንን ሰላም ያደርግልን በማለት ኡስታዝ ያሲን ኑሩ ተናግሯል። በመቀጠልም ኡስታዝ አቡኪ እንዲህ ብሏል። ካሉን አማራጮች የተሻለውን እንደመረጥን አምናለሁ። በ3 አመታት ውስጥ ብቻ በ10 አመታት እንኳን ተከታትለው ሊከሰቱ የማይችሉ ሂደቶች ውስጥ አልፈናል። ኢትዮጵያ ዓለም በተስፋ የሚጠብቃት የምስራቅ ጎህ መስላ ፀሐይዋ እየጠለቀባት ያለች በመፍረስ ቋፍ ላይ ያለች ሀገር የመሰለችው በ3 አመታት ጊዜ ውስጥ ብቻ ነው። 3 አመታት ሲያወጡንና ሲያወርዱን እዚህ አድርሰውናል። አሁን የደረስንበትን ምዕራፍ ከፍታ ይሁን ዝቅታ ለመወሰን ምዕራፍ ውስጥ ካሉን አማራጮች የቱን እንደምንመርጥ የምንወስነው ውሳኔ ነው የሚለየው። ብሔራዊ ምክክር የማድረግና ለዚያ መደላደል እንዲሆን ደግሞ የሚወሰዱት እርምጃዎች ካሉን አማራጮች የተሻለውን እንደመረጥን አምናለሁ። ምርጫችንም ዘላቂ ሰላም የሚያመጣ እንዲሆን እመኛለሁ። ወንድም ጀዋርና ወንድም እስክንድርን ጨምሮ ከእስር ለተፈታችሁ እንኳን ከቤተሰባችሁ ቀላቀላችሁ። ኡስታዝ በድሩ እንዲህ ብሏል። አልহামዱሊላህ ወንድሞቻችን ከእስር በመፈታታቸው እንኳን ደስ ያላችሁ። ሀገር ወደ እርቅና ሰላም የምትሸጋገርበትን ጊዜ ያቅርብልን ብሏል። በቀጣይ መረጃም አንቶኒዮ ጉቴሬስ የተቃዋሚ ፓርቲ አመራሮች ከእስር መፈታታቸውን አደነቁም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በኢትዮጵያ የተቃዋሚ ፓርቲ አመራሮች ከእስር መፈታታቸውን አወድሰው መግለጫ አውጥተዋል። ዋና ጸሐፊው በመግለጫቸው ሁሉም አካላት አጋጣሚውን ተኩስ ለማቆም ሁሉን ያማከለ ሀገራዊ ውይይት ለማካሄድና ለእርቅ እንዲጠቀሙበት ጥሪ አቅርበዋል። በትናንትናው ዕለት ከ1 ዓመት በላይ እስር ላይ የነበሩት ታዋቂዎቹ ፖለቲከኞች አቶ ጀዋር መሐመድ፣ አቶ በቀለ ገርባና አቶ እስክንድር ነጋን ጨምሮ ስብሃት ነጋና የህወሓት የቀድሞ አመራሮች ከእስር መለቀቃቸው ይታወቃል። በቀጣይ መረጃም መንግስት ከእስር እንዲፈቱ የተወሰነውን ውሳኔ አስመልክቶ የሰጠው መግለጫ። መንግስት ይህንን ውሳኔ ሲወስን ዓላማው የኢትዮጵያን ችግሮች ሰላማዊ በሆነ በእልክና ከመጠፋፋት በራቀ ሁኔታ በሀገራዊ ምክክር በዘላቂነት ለመፍታት እንዲቻል መንገድ ለመክፈት ነው። በተጨማሪም የህዝብን ጥያቄዎች ከግምት በማስገባትና ምንጊዜም ለሰላማዊ ፖለቲካ መንግስት ያለውን ቁርጠኝነት ለማሳየት ነው። ይህ ምህረት ከዚህ በፊት በተፈጸመ ጥፋት የታሰሩትንም ሆነ በቅርቡ ከተፈጠረው ጦርነት ጋር በተያያዘ የታሰሩትን ይጨምራል። መንግስት ይህንን ውሳኔ ሲወስን ዓላማው የኢትዮጵያን ችግሮች ሰላማዊ በሆነ ከእልክና ከመጠፋፋት በራቀ ሁኔታ ከሀገራዊ ምክክር በዘላቂነት ለመፍታት እንዲቻል መንገድ ለመክፈት ነው።
መንግስት በምህረት የፈታቸው አካላትም ካለፈው የጥፋት መንገድ ተምረው የተሻለ ፖለቲካዊና ማህበራዊ አስተዋጽኦ በማድረግ ሀገራቸውንና ህዝባቸውን ይክሳሉ ብሎ መንግስት ያምናል። ከግጭትና ከከፋፋይ መንገዶች ትግሬዎች በጣም ነው የምንወዳቸው ደሞቼ በጣም እንወዳቸዋለን። ሰላም ሰላም የኦሮሞ ልጆች እንዴት ናችሁ? ደህና ናችሁ ወይ? እንኳን ደስ አላችሁ። ደስ ብሎናል። ደስታችሁ ደስታችን ነው። ማንሱም ጁዌ እንኳን ተፈታ እንኳን ደስታና የን በጣም ደስ ብሎኛል። በእውነት እንኳን ደስታችሁ ሙሉ ፍጹም ያርግላችሁ። ሰላም ሰላም የኦሮሞ ልጆች እንኳን ደስ አላችሁ። ደስታችሁ ደስታችን ነው። ይሱን ወዳችኋለን። ትግራይ ትሰር ኦሮሞ ትሰር ኦሮሞዎች በጣም ነው የምንወዳችሁ። አይ ላቭ ዩ ሶ ማች ባይ ባይ Nimo jolen Oromo da profile hayyoto Oromo ratti hidhanne Abiyyi gadi deebisu irra afaa qusannu ara samuun makana fumantane Abiyyi arabsurra irra afaa qusannu warri gize Abiyyi mootii keenya nabiyyi keenya jedhe warri gize sirbuutu ture amma arabsaati jira amma mataa gadi deebisaati jira muhimmoo jolen Oromo da gocha kanarra irra afaa qusannu sin jedhe jolle Oromo da akkasi ani gaama akkanama obboleessa keessan xiqqaa tokkottiin isin gorsaati jira taphataati jira laafno dafqaati jira hulaani laafno taphata jira of kuba hinqabu kanafuhu bye nagahatti eeganachi Abiyyi mataa gadi garan gashina jaalus dibnus ismatu mara hidati jawwefa hayyoto Oromo ismanu ba erga gradisati Abiyyi makana lalame waro soddota isa festalan galcha Abiyyi mabada kana lalame Abiyyi ku yero tokko warraasi Oromo qabsaa ucala bar yero tokko arda tana Abiyyi man kun Abiyyi man badan kun mal gore waro soddota isin soddota Soda fudun tirfida. Festala bora kana kabadda. Wada gonda. Fetan lukan, fetan basan. Sinigale. Jarri kun immo minin bihon obboleewwan kiyya. Oromummaa walitti qabna. Oromiyaa walitti qabna. Akkuma gaaf duraa qabetti diina nutti kolfa jedhee VIP dhaan qoch mana isaatitti. Goota akka gootatitti kabajaa goota malu. Hidhamuun gootummaadha. Kabajaa gootni qabuun immootu manatti deebisuulleen gootummaadha isinii galee. Waan ina siyaasa Abiyyi jibbuu fi አማራዬ እኔ ስም አልንገርም ማለት ነው። ለምን አብዲሌን አልፈቱትም? አብዲሌ ተስብሃት ነጋ የባሰ ወንጀል ሰርቶ ነው እንዴ? ለምን አልለቀቁትም? አብዲሌ አማራን አልገደለማ አባቴ። አብዲሌ ከመቶ ሺህ የበለጠ ኦሮሞዎችን ያፈናቀለው አይለቀቅም። የሚለቀቀው አማራን የገደለ ብቻ ነው። አማራን የገደለ ያስገደለ ነው። ኦነግሸኞች እጅ ሰጡ ምናምን ይባላል። በይቅርታ ምናምን ይላሉ። አማራውን ካስጨረሱ ከ8000 በላይ አማራዎችን ካስገደሉ በኋላ ማለት ነው። በይቅርታ እያለ ማለት ነው። አማራን የገደለ ገና መቼ ገና የጥይት ጉማ ክፈል ትባላለህ ገና ማለት ነው። አማራ አንተን የገደልኩብህን የጥይቴን ክፈል ትባላለህ ገና ምን አለ ትለኛለህ ማለት ነው። የሚያዋጣ የራስን መንገድ መሄድ ብቻ ነው። የራስን መንገድ እስካልሄድክ ድረስ ገና ብዙ ዋጋ ትከፍላታለህ ማለት ነው። ምንም እንዴት ምንስ ቢሆን እንዴት